ሰላም ዩቲዩብ እንዴት ናችሁ? በዛሬው ቪዲዮ ደግሞ ያው ሁላችሁም እንደሰማችሁ ቲክቶክ ላይ ምናምን አይሾ ስፒድ ኢትዮጵያ ሊመጣ ነው። ያው ያበደ ነው። እኔም ደስ ብሎኛል በመምጣቱ። ግን ኢትዮጵያ ሊመጣ ነው ሲባል ደግሞ አሁን የግሌን አስተያየት ለመስጠት ነው አሁን ይሄን ቪዲዮ መቀርጸው ማለት ነው። ብቻ እኔ የኢትዮጵያ አይሾ ስፒድ ካወቃችሁት ማለት ነው እኔ በቃ የለም ያሳዝነኛልም ያናደኛልም። በቃ የሆነ እንደ አይሾ ስፒድ ጩኸቱ ምናምን ቢለማመድ የሆነ ባክ ፍሊፕ ምናምን በቃ አላ የሆነ ቃላ ይህ እንደሱ ይሆናል። ድፍረት የላትም። አሁን ቪዲዮ ምናምን እየለቀቀ ነው። እንደውም እኔ ያሳዘነኝ ቅድም አካውንቱ ተዘጋበት ደግሞ የሚያሳዘነኝ ፓርት እሱ ቃና ይለፋል ምናምን ነገር ግን ደግሞ የሚያናደኝ ይሄ አለ አይደለ በቃ ድፍረት የላትም አላ በቃ የሆነ ምንድን ነው እቺ ድፍረት ምናምን የላትም። አሁን አይሾ ስፒድ ራሱ ቢያገኛት ምናምን እንደዚህ የምትደፋፈር የምትጮህ ምናምን አይነት አይደለችም። ሳያት እንዲህ ካልደፋፈረ በቃ እስከሆነ ዋጋ የከፈለው እኛ ራሱ እንዲህ ኮመንት ላይ ሜንሽን እያደረገ ምናምን እንዲህ ዋጋ የከፈልነውን በቃ መላ ላደረገው ነው። እኔ አሁን በዚህ አጋጣሚ እንደውም የቪዲዮ ብሱ አይሆም እንጂ የምታዩ ሰዎች ታለንት ካላችሁ በቃ አይሾ ስፒድ ሲመጣ ማርያም ታለንታችሁን አሳዩት። በቃ ለኢንተርናሽናል ስለሆነ ቪዲዮ የሚታየው ያላችሁ እንደዚህ አሁን ስዕል ምናምን ምስሉ አሁን ኢንተርናሽናል አውጣልኝ የምትሉት አሉ አይደል? ቲክቶክ ላይ ምናምን ታዋቂ ሰዎች አሉ እንዲህ ስዕል ምናምን ምስሉ እናንተ አሁን ለምሳሌ አይሾ ስፒድን ስላችሁ ብሰጡት ያበረ ነው። በቃ ለስትሪሙ ላይ ቫይራልም ይወጣል። እናንተም ትታወቃላችሁ። ዳንሰኞች ምናምን ነገር ኢንተርናሽናል ምናምን መውጣት የምትፈልጉ ሰዎች ዳንሰኞች፣ እንግሊዝኛ ዘፈን ምናምን የምችሉ አሪፍ ድምጽ ያላችሁ ሰዎች ምናምን በቃ እንደዚህ ታለንት ያላችሁ ኳስ ላይ ራሱ እንደዚህ ፍሪስታይል ምናምን የምችሉ ምናምን ሩጫ በተለይ ሩጫ የምትችሉ በጣም የፈጣን ምናምን ከሆናችሁ ሬስ አድርጉ ከሱ ጋር መቤቴን ጠይቁት። እሱ ሲጀመር እሺ ነው የሚለው ምናምን የሌለ ምናምን ጨዋች የሚሆንም ብቻ አንድ ውድድር ውስጥ ግቡ ብቻ አሸንፉት። እሱን አሸንፉት የሚያክሰል የሌለ ያበረ ነው። በቃ ቪዲዮ ብሎ አፕ ነው የሚያደርገው። እናንተም ትታወቃላችሁ። የሆነ ውጭ መውጣት እድላቸው ራሱ ይሰፋል በሩጫ በዛ ራሱ። እኔም እስኪ ከመጣ ቭሎግ ምናምን ነገር ቀርጽላችኋለሁ ያው ስለሚመቸኝ ያው የሰውንም ምን እንደተፈጠረ ምናምን በዛው እሱንም እያየን ቪዲዮ ምናምን እንሰራለን፣ ቭሎግ ምናምን እናደርጋለን። ያው ኢትዮጵያ ውስጥ እኔ ያጓጓኝ ማለት ነው እሱ መምጣቱ ከማግኘቱ ምናምን በላይ የሚያጓጓው በቃ ይሄ ማግኘቱን እንፈልጋለሁ ይመቸኛል። ግን ከሱ በላይ ደግሞ የሚያጓጓው ይሄ ሰው ምን ይላል የሚለው ነው። አንዳንዴ አሁን ጊቭ ሚ መኒ ምናምን እያሉ ነው እንጃ የእውነት እንደዚህ ይላሉ ወይስ በቃ ደግሞ ኢትዮጵያ ውስጥ እሱን ይሄን በጣም ብዙ ያውቋል ብዬ አላስብም። የኛ ኤጅ ነው እንጂ ትልልቅ ሰዎች ያውቁታል ብዬ አላስብም። ከዛ ግን ትናንትና ደግሞ እሱን ሀሳብ ደግሞ ትንሽ ሊያስቀይረኝ የሞከረው እቺ አይሾ ፈጠነ እቺ የሀገር ውስጥ አይሾ ስፒድ ማለት ነው ትመችኛለች። እሷ እቺ ትናንትና ነው የለቀቃቸው ከሴኩሪቲ ጋርድ ጋር ምናምን ሆና እንደ ስፒድ ምናምን ሪያክት እያደረገች ምናምን ላይ የመረሰው ስፒድ የመጣ መስሎ ትልልቅ ሴትዮ ምናምን ነገር እንዲህ ሲከተሉት ምናምን እንዲህ ስል እንዲህ ያምራ ታውቁታል ነው ወይስ ለጊቭ ሚ መኒ ምናምን ጩይ ነው ምናምን ነገር ብያስብ እንጃ። ጊቭ ሚ መኒ ምናምን ከተባለ አይታችኋል። አንጎላ ላይ ጊቭ ሚ መኒ ተባለ በቃ በጣም በዛ ሲሉት አንድ ቀን ነው ስትሪም ያደረገው እዛ ወጣ። ሳውዝ አፍሪካ ላይ ግን በጣም 3 ቀን ቆየ። ዛሬ ሞዛምቢክ ላይ ነበር። አሁን ቀጠኛ ጋር መጥቶ እንደዚህ ጊቭ ሚ ምናምን ከሆነ 2 ቀን የሚቆይ መስለኝ አንድ ቀን በቃ ስትሪም አድርጎ ናጥሚ ነው። ለሀገራችንም አይሆንም እንደተባለው ለሀገራችን ገዝታ ምናምን ጥሩ ነው። ዋው እንደዚህ ቢያደርግ ግን እንደዚህ ሲባል ደግሞ ያው አይረዳ ምናምን ህዝቡ ማለት ሲያውን የሆነ በቃ ያው ስፒድ ብዙ ጊዜ ሲጀመር ማለት ስፒድም ሲጀመር ይህን ያህልም በጣም የሚረዳ ሰው አይነት አይደለም። እንደ ሚስተር ቢስት ምናምን ነገር ይህን ያህል ትልቅ ገንዘብ የሚረዳ ሰው አይደለም። ይህን ያው ግን ያው ቢረዳም እንደዚህ የራተ ድርጅቶች ጋር ምናምን ጋር ማስጎብኘት ምናምን ነው እንጂ እንዳሉትም እንደዚህ ጌሚ ምናምን ስማሚ ያሳቃል በጣም። ብቻ ግን እስኪ ለሀገራችን ጥሩ ይሆናል ምናምን ነገር ሰውም እንደዚህ በጣም የሚወደው ሰው ጋር ይገናኛል ምናምን ነገር ለእኛም አሪፍ ነው። እስኪ ቪዲዮ እንሰራለን ምናምን ነገር ቭሎግ ምናምን ነገር ታዋቂ ቲክቶከሮችም ዩቲዩበሮችም ያገኙታል መሰለኝ እየተባለ ነበር። እነሱ ያገኙታል ምናምን በጃኒ በኩል ምናምን ተብሎ ነበር። ጃኒ ደግሞ ላይቭ ላይ ሪካርድ ነው ተለቀ ያዩት ነው ላይቭ ላይ ነው የሰሙት። ብቻ ግን ከኔ አይደለም መንግስት ጋር ነው ምናምን ነገር እያለም የሰሙት መሰለኝ። መንግስት ነው ኬዙን የሚያዘው ምናምን ትልቅ ነገር ነው ምናምን ነገር ለሀገር ምናምን ስለሆነ ለሀገር የሀገሪቷ እንዴት እንደበለጸገች ምናምን ነገር ለማሳየት ስለሆነ በመንግስት ደረጃ ነው ምናምን ነገር እያለ ነበር። እኔ ባገኘው እንደም ደስ ይለኛል ምናምን እያለ ነበር። ግን እስኪ አሪፍ ይሆን ይመስለኛል። ግን ቢገናኙ ምናምን ነገር ከጃኒ ጋር ምናምን እኔ ራሱ ደስ ይለኛል ከጃኒ ጋር ምናምን ቢገናኙ። ጃኒ እንኳን ሌላ ሀገርም ሲሄድ ምናምን ማግኘቱ አይቀርም። ያው እኔ ግን ባገኘው በጣም ደስ ይለኛል። ይሄ ቭሎግ ምናምን በዛው ለመስራት ቢመጣ በቃ ፈን ነው በቃ ቲክቶክ ላይ ራሱ በቃ ለ1 ሳምንት በቃ መዝናኛ ይሆናል። ቢያንስ የተቆራረጡ ሚሞች ምናምን እያየን እንፍታታበታለን። ብቻ ዴፎሬን ይመስላል። የግልና አስተያየት ለመስጠት ነው። ከነገ ጀምሮ አሪፍ ቪዲዮዎችን ፖስት አደርግላችኋለሁ ማለት ፖስት አደርግላችኋለሁ። ዴይ 6 ነው መሰለኝ ዴይ 7
ዴሰምን ቪዲዮዎች ምናምን ፖስት አድርግላችኋለሁ ከነገ ጀምሮ ያበደበዱ ቪዲዮዎች ጠብቁ። ብቻ የግል አስተያየት ይመስላል። እስኪ እናንተ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እስኪ ኢትዮጵያ ቢመጣ ይቀየራታል ወይስ አይቀየራትም? ኢትዮጵያ ይምጣ የምትሉ ስፒድ ይምጣ የምትሉ እስኪ ኮሜንት ላይ አስቀምጡልኝ። ብቻ የግል ምልከታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት። ይመቻችሁ።